ኢትዮጵያ ውስጥ ደግሞ ስራ የለም። አልገባኝም የት ጋር እንደሆነ ችግሩ። ወንጪ አካባቢ የምናሰራው ቤተክርስቲያን አለ። የወንጪ ቤተክርስቲያን ታሪካዊ ናት። ወደ 800 ዓመት ቆይታለች። ግን ስላረጀች እያሰራናት ነው። እሷን ለማየት ሲሄድ ሰራተኛ የለም። ወንጪ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን፣ ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል። ታውቃላችሁ። ቤት ሰራተኛ የለም፣ ሾፌር ችግር ነው፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል። ስራ ተርፏል በቅቷል ብዬ አይደለም፣ ግን ያልሸፈናቸው ቦታዎች አሉ። አንዳንድ ቦታ ከህንድ፣ ከፊሊፒን፣ ከተለያየ ሀገርም ኢትዮጵያ ውስጥ ሰራተኞች ቻይና ብቻ ሳይሆን ብዙ ሀገር ማየት ተጀምሯል። ኬንያ፣ ናይጄሪያ ብዙ ነው የማገኛቸው። ኢትዮጵያውያን ብነቃ ጥሩ ነው። ዝም ብለን የሚባለው መድገም፣ የተዘመረውን መዘመር፣ የተሰደበውን መስደብ ሳይሆን ችግሩ የት ነው ያለው? ስራ አለ ወይስ የለም? እኔም እናንተም ካልሰራን ላባችን ካልተጠባጠበ ለውጥ አይመጣም። በስራ ብቻ ለውጥ ይመጣው።